ሰላም እንዴት ናችሁ? ዛሬ የምንማማርበት ርዕስ ነው ይዤ የመጣሁኝ። የዛሬው ቴሌቪዥን ባክላይት አበላሽቶ ነበረ እና ባክላይት በምትቀይሩበት ጊዜ ጥቁር ወይም ደግሞ ጥላ የሚያደርግባችሁ ስክሪኑ ላይ ደግሞ የሆነ ጥቁር ነጠብጣብ የሚያመጣባችሁ በምን ምክንያት እንደሆነ ከዚህ ቪዲዮ እንደምትማሩ ተስፋ አረጋለሁ። ፈተን በምናይበት ጊዜ ከባክላይቱ መበላሸት በተጨማሪ በረሮ ልክ እንደዚህ ዲፊውዘሩን አቆሽሾት ነበረ። ዲፊውዘር የማይታጠብ የሚመስላችሁ ቴክኒሽያኖች ልክ እኔ በማደርገው መልኩ በኦሞ ፎ አድርጋችሁ ማጠብ ትችላላችሁ ማለት ነው። ምክንያቱም ይሄ ዲፊውዘር ላይ ያለ የእጃችሁ ቆሻሻ እንኳን ምስሉ ጥራት ላይ አፌክት ስለሚያደርግ ማለት ነው። ልክ እንደዚህ ዲፊውዘሩን ፎ ካደረግን በኋላ ባክላይቱን በራሱ በኤልኢዲ ቁጥር ቀየርንለት ልክ እንደምታዩት ማለት ነው። ልክ የሱ ባለ 7 አይን ነበረ፣ እኛም ባለ 8 አይን ባክላይት ነበረ የያዝ ነው። አንዱን አስወግደን የራሱን ልክ እንደዚህ ሾርት ካረግን በኋላ ባለ 7 አይን አድርገን ገጥመንለታል። ከዛ በተጨማሪ ደግሞ ባክላይት ስትገጥሙ ከላይ የምትለጥፉ ቴክኒሽያኖች ከላይ ከለጠፋችሁት ኋላ ምስሉ ጥራት ላይ ጥላ ያጠላባችኋል ማለት ነው። ልክ እንደዚህ ብራይት የሆነ ምስል እንዲያመጣላችሁ ከላይ ከመለጠፍ ይልቅ በውስጥ አድርጋችሁ የኤልኢዲውን ቦታ ወይም ደግሞ የባክላይቱን ቦታ በምላጭ ወይ ደግሞ በካውያ መቅረጽ ይመከራል ማለት ነው። እኛም ልክ እንደዚህ ሙሉ ዲፊውዘሩንም ባክላይቱንም ፏ ካደረግን በኋላ ስክሪናችንን በጥንቃቄ ልክ እንደዚህ ከገጠምነው በኋላ ያለው ምስል በጣም ጽድት ያለ ከመሆኑ የተነሳ ከስተመራችን ራሱ በጣም ነው የተደሰተችበት ማለት ነው። ስለዚህ ውጤቱን አብረን እናያለን። ልክ እንደዚህ ፍንትው ያለ ምስል ነው ያሳየን ማለት ነው። እንደዚህ አይነት አገልግሎት ቤታችሁ ድረስ መጠን እንድንጠግንላችሁ ከፈለጋችሁ 0949492122 በዚህ ስልክ ይደውሉልን ማለት ነው። ቤቱ ድረስ መጠን ዋስትና ያለው ስራ ልክ እንደዚህ ጥንቃቄ የተሞላበትና ጽድት ያለ ስራ እንሰራለን ማለት ነው። ቴክኒሽያኖች ከዚህ ብዙ እንደተማራችሁ ተስፋ አደርጋለሁ። ልክ እንደዚህ የሚጠቃቅሙ ቲፖችን አጋራችኋለሁ ማለት ነው። ላይክ፣ ፎሎ፣ ሼር ማድረግ አይረሳ። ምክንያቱም ይሄ ቪዲዮ ለሌሎችም ይጠቅማል ማለት ነው። ይመቻችሁ።